ምን ብሎ ነው የሚያስተናግዱ እና የተፈቀደው በመንግስት አይደለም እንደማንኛውም ሰው ነው የሚከራዩት ግን ብር አላቸው በፖለቲካም ፉሊ ፓወር ናቸው መኒ አላቸው ስልጣን አላቸው እነዚህ ሰዎች ቀላል ሰው አይደሉም ሰው እነዚህን ሰዎች ለመቃወም እኛን አቅም ያስፈልጋል የኛ አቅም ደግሞ በእግዚአብሔር ኃይል ነው እግዚአብሔር ኃይል ደግሞ እግዚአብሔር ቃል እንደሚለው ነው የጋናም ደጆች አይቋቋሙትም ብለዋል የጋናም ደጆችን እኛንን ሄደን የምንገፈትረው ማለት እንጂ ጋናም ደጅ ወደኛ መጥቶ አይደለም አታክ የሚያደርግ እኛን ሄደን አታክ የምናደርገው እየሄድን የማንም ሊቋቋም የማይችል ኃይል ውስጣችን ስላለ እንቃወማቸዋለን እናጠፋቸዋለን ሊጠፉ የሚገባው ፍጥረታት ቢኖሩ እነዚህ እርኩስ ፍጥረታቶች ናቸው ለነዚህ እግዚአብሔር አራራላችሁ ለነዚህ እግዚአብሔር ምንም ርህራሄ አላሳያችሁ የኛም ልንራራላችሁ አይገባም ወገን አይገባም እኛም እንፈልገው የእግዚአብሔር መንግስት ለክርስቶስ ተዘጋጀችው ሙሽራ ቤተ ክርስቲያን ነው የምንፈልገው ኖር የሌለባት የፊት መጨመር የሌለባት ነው የምንፈልጋት ወደዛ ነው ማድረግ የሚገባን ይሄ እንዳይሆን ደግሞ ሰይጣን በየለቱ እየሰራ ነው ያለው በየሰዓቱ እየሰራ ነው ያለው መተኛት አያስፈልግም ፍቅር አያስፈልጋቸው ለነዚህ ሰዎች ርህራሄ አያስፈልጋቸውም ለነዚህ ሰዎች እነዚህ ኦሬዲ የተበላሹ ስለሆነ የተበላሸ ነገር ደግሞ መበላሸቱ ሌላው ስለሚያበላሽ ማስወገድ አለ ባይዘው እንደ እግዚአብሔር ጨካኝ አምላክ የለም እኔ ሁሉ ጊዜ የሚገርመኝ ነገር ልንገራችሁ እስራኤልን ከግብጽ ሲያወጣ ከግብጽ ምድር አውጥቶ እስከ ከነዓን ድረስ እስከ ሄዱ ድረስ አስርታቱ ነገስታቶችን ከተሞችን የሚያልፉበት መንደሮች ያለ እያቃጠሉ እየገደሉ ከትንሽ እስከ ትልቅ እየረሸኑ ነው የመጡት ዋይ እግዚአብሔር እስራኤልን ስለሚፈልጋት እንዳይነት እስራኤል ክርስቶስ የሚመጣበት ወገን ስለሆኑ ማለት ስለዚህ እንዳይበረዙ ከሌላ ባህላችሁ ከሌላ ባህል ጋር እንዳይበረዝ ስለሚጠብቅ እግዚአብሔር ፊታቸው ያለውን ነገር አጥፉት ነው የሚላችሁ ሁሉንም ማለት እኛም ለክርስቶስ የተዘጋጀችው ቤተክርስቲያን ለማዘጋጀት ከፊታችን ያሉትን እነዚህ እርኩስ መናፍስቶችን የርኩስ ማደሪያዎችን ማጥፋት ነው የሚገባ ማጥፋት ነው የሚያስፈልገው ሲሪየስ ማጥፋት ነው የሚያስፈልገው እግዚአብሔር ለሕፃናቶችን ለእርጉዞች አልተራራላቸውም ከግብጽ አውጥቶ ህዝቡን እስከ ከነዓን ምድር እስከ ተስፋይቱ ምድር ሲያጉዛቸው ከፊታቸው ያሉትን ነገስታቶችን ድል እየነሱ ከተማውን እያቃጠሉ ባህሎቻቸውን እያጠፉ ማንንም እነሱን በቃ እስራኤል ራሱ ወገን ሆና ወጥ የሆነ ባህል ትውፊት ያላትን ህዝብ ሆነ እንድትቆም ለማድረግ ማለት በኢያሱ ጊዜ የሆነውን አይታችኋል ሸውዶ እነሱ የገባበትና እግዚአብሔር ምን አይነት ቁጣ እንዳመጣ አይታችኋል እግዚአብሔር ሲሪየስ አምላክ ነው እኛም ሲሪየስ ልንሆን ይገባል ለልጆቻችን ለፊቸሩ ለእግዚአብሔር ቤትና ለእግዚአብሔር መንግስት ርህራሄ ያስፈልግ ለነዚህ አጥፉት አስወግዱት ከመንገዳቸው አስወግዱት እነዚህ ሰዎች እርኩሶች ናቸው እርኩሳን መናፍስት ናቸው እነሱ ለኛ ጠላቶች ናቸው ለኛ ወገን ሊሆኑ አይችሉም ለሰው ነው ብላችሁ እንዳታስቡ ማናቃለን ሰው እንዴ አይሆንም ሰው ወንድ ሆኖ ወንድነቱን አይጠፋበትም ሰው ሴት ሆኖ ሴትነቱ አይጠፋበትም ወንድ ሆኖ እንኳን ሰው የሚያስብ እግዚአብሔር መልክ የተፈጠረው ሰው ይቅርና እንስሳቶች ያቃሉ ራሳቸውን እንዴ እንትን ታቃለች ማናትቺ ዝምብ ታቃለች ጉንዳን ያቃል ጉንዳን ሴትና ወንድ ያቃሉ መለያም አላቸው እነዚህ መሰሪዎች ናቸው ሰው አይደሉም ፍጥረታት እነዚህ እርኩስ መናፍስቶች ሰይጣን ናቸው ስለዚህ ለሰይጣን ደግሞ የሚራራ ልብ የለም የሚራራ ፍቅር የምናሳይበት አይደለም ይሄ ፍቅር ማናሳይ በፍጹም ፍቅር የለም በእነዚህ ዘንድ እነሱን ፍቅርን አያውቁ
ይሄ ነው። ሁለተኛ ለእኛ ወዮ፣ እውነቴን ነው። ተኝተን ተኝተን ለሚመጣው ትውልድ እግዚአብሔር ጊዜ ሰጥቶን አቅም ሰጥቶን መስራት የሚገባን ነገር ሳንሰራ ካለፈን እኛ ሳንዘራ ደግሞ ሰይጣን መጥቶ ዘርቶ ሌላ ከበቀለ ለእኛ ወዮ፣ እውነቴን ነው ወዮ። ስለዚህ ቲክቶክ ያላችሁ ላይክ የምትስታረጉ ኮሜንት የምታደርጉት የምትከታተሉ ሰዎችን ማወቅ አለባችሁ። ይሄ ባይ ዘ ዌይ አም ሶሪ ቱ ሴ ዚስ እነዚህ ወንድና ሴት ሆነው የሚሰሩ ድራማ ቲክቶክ እንደ ድራማ አድርገው የሚሰሩ ቲክቶከሮች አክት የሚያደርጉት እንደ ሴት ሆኖ ወንድ ሆኖ እንደ ሴት አድርጎ ሴት ሆኖ ደግሞ እንደ ወንድ አድርጎ ጺም አድርጎ የሚያደርጉት ሰዎች ባይ ዘ ዌይ ከዚህ ነው የሚጀምረው። ከዚህ ነው የሚጀምረው፣ እንዳትሳሳቱ። ሶ ዩ ሹድ ሃቭ ቱ ስቶፕ። አንቺ አንተ ማለትን መለማመድ አለብን። ወንድን አንተ በሉት፣ ሴትን አንቺ በሉት። በቃ አለቀ። የአራዳ ቋንቋ መስሎን እኛ አንቺ እንላለን። ወንድን ማ ኖ ኖ መሆን የለበትም። እነዚህ ወንድና ሴት ሆኖ ደግሞ የሚሰሩትን ድራማ እነዚህንም አንፎሎ ማድረግ አለብን። ይሄ ባሪያችሁ ቀስ ቀስ እያለ ማንነታችሁ ወንድ ነኝ ወይስ ሴት ነኝ፣ እኔ ሴት በሆን ኑሮ ያምርብኝ ነበር እያሉ ይመጣሉ። እውነቴን ነው። ሴት በሆን እንዴት አይነት ቆንጆ ነኝ እያሉ ራሳቸውን ወደ ሴትነት ያጠጋጋሉ። ቢ ሲሪየስ ወገን። ላይክ አድርጉ። ላይክ እንዳታሉ። what up to you what does me አንቺ ራስሽ ማን ነሽ? ኬት ነሽ? እኔ እንደ ሴት አድርጌ አላውቅም በፍጹም። እኔ ወንድ ነኝ። እንደ ወንድ ነው አክት የማደርገው። ሴት ልሆን አይችልም። ቆሜ ነው የምሸናው። እኔ ወንድ ነኝ። ወንድነት ይሰማኛል ሁል ጊዜ። ሴት አይደለሁም። እንደ ሴት አክት አድርጌ አላውቅም። እንደ ሴት አክት አድርጌ አላውቅም። ሰዎች እዚህ ውስጥ ያላችሁ ሰዎች ስሙኝ። ከዛሬ ጀምሮ የምሬ ነው። የፈለገ ነገር ይቅርብን፣ መዝናናቱ ይቅርብን። ምንድነው የምታወሪው? አውሪው፣ እዚህ ውስጥ አውሪ። ማውራት ከፈለገሽ ከፈለግ ሴት ነሽ ቤቲ፣ ከፈለግሽ ልታወሪ ይችላልሽ። ያው አውሪ የምትፈልግ ማለት የምትፈልጊው ነገር ግን ወንድ ሆኑ እንደ ሴት አክት የሚያደርጉ የኢትዮጵያ ቲክቶከሮች እውነቴን ፎሎ የምታደርጉት ላይክ የምታደርጉት ማቆም አለባችሁ። ላይክ አታደርጉ ከአሁን በኋላ። ከዚህ ነው የሚጀምረው፣ ከትንሽ ነው የሚጀምረው። ሴት ሆነችው ወይ ጺም ብኖረኝ እንዴት ያምረኛል ምናምን እያሉ እንዴት ያምርብኝ ነበር ሴት በሆን ኖሮ ምናምን እያሉ። ይሄ ጅማሬው ነው፣ ትንሹ ነው። ቀስ እያለ ሲያድግ ምንድነው ወይ ተሳስተዋል ማለት ነው። እግዚአብሔር ሲፈጥረኝ ወንድ አድርጎ ሴት አድርጎ በፈጠሩ ኖሮ በጣም ቆንጆ ነኝ ይላሉ። ወደ ሴትነት መቀየርን በቀላሉ ይለማመዳሉ። ኦኬ፣ ግርግር አልፈልግም። ሀሳብሽን በትክክል መናገር የምትችይ ከሆነ እሺ ግቢ። አቤት፣ ማን ልበል? ሰላም ሰላም ሰላም። ማን ነሽ አንቺ? እንዴ ተረጋጋ እንጂ መጀመሪያ እኮ ሰላምታ ነው የሚቀድመው። እኔ እኮ ማለት ሰላም ማለት አልችልም ማለት ነው። መጀመሪያ ቀጥታ ወደ ገደለው መግባት ነው የምትፈልገው? ይቅርታ ድምጽ እኮ አይሰማኝም ወንድሜ። ድምጽ የማይሰማኝ ከሆነ ንገሩኝ።
የስ አው ማለቴ መጀመሪያ አልሰማው ነበር ስለምን እንደምታወራ ስላልተረዳሁት ነው ማለቴ what happened to you ምናምን ነገር ብዬ ተናደ ስለምታወራ ፊትክን አይቼ ስለተረዳሁት ነው ማለቴ ምን ሆነህ ነው ምናምን ነገር ቢጠየቅኩት ደግሞ አንተ የመለስከኝ መልስ አንቺስ ማን ነሽ ማን ነባሽ ምናምን ነገር ቆይ እስቲ አንዴ ምን ነበር ያልከኝ? ይቅርታ ላይፍ ስለሆነ በእንትና በትክክል አላነበብኩም። ችግር የለውም። እና ምን ነበረ ማለት ምን ተፈጥሮ ነው እንደዚህ ተናደ የምታወራው ማለት ወይኔ ድምጽህ እኮ ለኔ ግን እንጃ ለምን እንደሆነ ግን አይቆራረጣል ምንም አይመጣልኝም እኔ ጋር አሁንስ ኦኬ አሁን ይሰማል። አዎ ትንሽ ብዙም አይደለም ግን የሞተለት መጀመሪያ እግዚአብሔር በእጁ የሰራ ሰው ከዛ መጥቶ ሰው ሲወድቅ ደግሞ እግዚአብሔር መጥቶ ከጭቃው አውጥቶ የከበረ ስፍራ ያስቀመጠ ሰው ነው። እሺ የምታይ ሰው ማለት ሰው ልክ ነህ። ማቆ ሰው ደግሞ ያጋጥም እዚህ ሰውነት ወጥቶ ሰው ከእንስሳ በታች ሲወርድ ስለ እንትን ያወራን ነበረ። ስለ ምንድነው? ስለ እርኩሶች እነዚህ ሴትነት ወንድነትን የማያውቁ ማለት ነው። ስለነሱ ይሄ ስማት ሁሉም ስለማድረግ ስለማፈልግ ነው። እነዚህ ሰዎች ደግሞ ፍቅር ያስፈልጋቸው፣ ርህራሄ ያስፈልጋቸው፣ እግዚአብሔርም አራራላቸው። ስለዚህ ማጥፋት ነው የሚገባን። ከፊታችን ልናስወግደው ይገባል። እነዚህ ሰዎች ለምንድነው የምናስወግደው? እግዚአብሔርም እስራኤልን ከግብፅ ወደ ከነዓን ሲያስገባ የእስራኤል በሄደ ባለፈበት ሁሉ የነበሩት ሕዝብ ከትንሽ እስከ ትልቅ እርጉዝ፣ አሮጊት፣ አዛውንት ሳይሉ ነው ጨርሶ ከተማ ይወርሱ የነበረው የወረሱ ነበር። ራይት ግን ማለት ነው መጀመሪያ እግዚአብሔር ሰውን ሲፈጥር በምድር ላይ ምንም ነገር አልነበረም። ነገር ግን አዳምንና ሔዋንን ሲፈጥር ወንድና ሴት አድርጎ ነው የፈጠረው። እኔንም የፈጠረው እግዚአብሔር ነው፣ አንተንም የፈጠረው እግዚአብሔር ነው። ነገር ግን በአንተ ላይ አንተን በንጹህ ሰውነትህና ለአንተ ምንም ነገር ሳይጎድልህ ምንንም ነገር ሳያንስ የሰጠ በአንተ ላይ እግዚአብሔር የሚያውቀው ምክንያት ይኖራል። ያ ደግሞ በሌላ ሰዎችም ላይ እግዚአብሔር የሚያውቀው ምክንያት ይኖራል። ያንን እንደዚህ አይነት ነገርን የሚፈጥረው ማለት ነው። ምን ብሎ ነው የሚያስተናግደው? እና የተፈቀደው በመንግስት አይደለም፣ መንግስት አይደለም። እንደ ማንኛውም ሰው ነው የሚከራዩት። ግን ብር አላቸው፣ በፖለቲካም ፉሊ ፓወር ናቸው፣ መኒ አላቸው፣ ስልጣን አላቸው። እነዚህ ሰዎች ቀላል ሰው አይደሉም፣ ቀላል ሰው አይደሉም። እነዚህን ሰዎች ለመቃወም እኛን አቅም ያስፈልገዋል። የእኛ አቅም ደግሞ በእግዚአብሔር ኃይል ነው። የእግዚአብሔር ኃይል ደግሞ እግዚአብሔር ቃል እንደሚለው ነው። የገሃነም ደጆች አይቋቋሙትም ብለዋል። የገሃነም ደጆችን እኛንን ሄደን የምንገፈትረው ማለት እንጂ ገሃነም ደጅ ወደኛ መጥቶ አይደለም አታክ የሚያደርገው። እኛን ሄደን አታክ የምናደርገው እየሄድን የማንም ሊቋቋም የማይችል ኃይል ውስጣችን ስላለ እንቃወማቸዋለን፣ እናጠፋቸዋለን። ሊጠፉ የሚገባው ፍጥረታት ቢኖሩ እነዚህ እርኩስ ፍጥረታቶች ናቸው።
ለነዚህ እግዚአብሔር አራራላችሁ ለነዚህ እግዚአብሔር ምንም ርህራሄ አላሳያችሁ የኛም ልንራራላችሁ አይገባም ወገን አይገባም እኛም እንፈልገው የእግዚአብሔር መንግስት ለክርስቶስ ተዘጋጀችው ሙሽራ ቤተ ክርስቲያን ነው የምንፈልገው ኖርም የሌለባት የፊት መጨመር የሌለባት ነው የምንፈልጋት ወደዛ ነው ማድረግ የሚገባን ይሄ እንዳይሆን ደግሞ ሰይጣን በየለቱ እየሰራ ነው ያለው በየሰዓቱ እየሰራ ነው ያለው መተኛት አያስፈልግም ፍቅር አያስፈልጋቸውም ለነዚህ ሰዎች ርህራሄ አያስፈልጋቸውም ለነዚህ ሰዎች እነዚህ ኦሬዲ የተበላሹ ስለሆነ የተበላሸ ነገር ደግሞ መበላሸቱ ሌላው ስለሚያበላሽ ማስወገድ አለ ባይዘው እንደ እግዚአብሔር ጨካኝ አምላክ የለም እኔ ሁሉ ጊዜ የሚገርመኝ ነገር ልንገራችሁ እስራኤልን ከግብጽ ሲያወጣ ከግብጽ ምድር አውጥቶ እስከ ከነዓን ድረስ እስከ ሄዱ ድረስ አስርታቱን ነገስታቶችን ከተሞችን የሚያልፉበት መንደሮች ያለ እያቃጠሉ እየገደሉ ከትንሽ እስከ ትልቅ እየረሸኑ ነው የመጡት ዋይ እግዚአብሔር እስራኤልን ስለሚፈልጋት እንደ አይነት እስራኤል ክርስቶስ የሚመጣበት ወገን ስለሆኑ ማለት ስለዚህ እንዳይበረዙ ከሌላ ባህላችሁ ከሌላ ባህል ጋር እንዳይበረዝ ስለሚጠብቅ እግዚአብሔር ፊታቸው ያለውን ነገር አጥፉት ነው የሚላቸው ሁሉንም ማለት እኛም ለክርስቶስ የተዘጋጀችውን ቤተክርስቲያን ለማዘጋጀት ከፊታችን ያሉትን እነዚህ እርኩስ መናፍስቶችን የርኩስ ማደሪያዎችን ማጥፋት ነው የሚገባ ማጥፋት ነው የሚያስፈልገው ሲሪየስ ማጥፋት ነው የሚያስፈልገው እግዚአብሔር ለሕፃናቶችን ለእርጉዞች አልራራላቸውም ከግብጽ አውጥቶ ህዝቡን እስከ ከነዓን ምድር እስከ ተስፋይቱ ምድር ሲያጉዛቸው ከፊታቸው ያሉትን ነገስታቶችን ድል እየነሱ ከተማውን እያቃጠሉ ባህሎቻቸውን እያጠፉ ማንም እነሱን በቃ እስራኤል ራሱ ወገን ሆና ወጥ የሆነ ባህል ትውፊት ያላትን ህዝብ ሆነ እንድትቆም ለማድረግ ማለት በኢያሱ ጊዜ የሆነውን አይታችኋል ሸውዶ እነሱ የገባበትና እግዚአብሔር ምን አይነት ቁጣ እንዳመጣ አይታችኋል እግዚአብሔር ሲሪየስ አምላክ ነው እኛም ሲሪየስ ልንሆን ይገባል ለልጆቻችን ለፊቸሩ ለእግዚአብሔር ቤትና ለእግዚአብሔር መንግስት ርህራሄ ያስፈልግ ለነዚህ አጥፉት አስወግዱት ከመንገዳቸው አስወግዱት እነዚህ ሰዎች እርኩሶች ናቸው እርኩሳን መናፍስት ናቸው እነሱ ለኛ ጠላቶች ናቸው ለኛ ወገን ሊሆኑ አይችሉም ለሰው ነው ብላችሁ እንዳታስቡ ማናቃለን ሰው እንዴ አይሆንም ሰው ወንድ ሆኖ ወንድነቱን አይጠፋበትም ሰው ሴት ሆኖ ሴትነቱ አይጠፋበትም ወንድ ሆኖ እንኳን ሰው የሚያስብ እግዚአብሔር መልክ የተፈጠረው ሰው ይቅርና እንስሳቶች ያቃሉ ራሳቸውን እንዴ እንትን ታቃለች ማናት እቺ ዝምብ ታቃለች ጉንዳን ያቃል ጉንዳን ሴትና ወንድ ያቃሉ መለያም አላቸው እነዚህ መሰሪዎች ናቸው ሰው አይደሉም ፍጥረታት እነዚህ እርኩስ መናፍስቶች ሰይጣን ናቸው ስለዚህ ለሰይጣን ደግሞ የሚራራ ልብ የለን የሚራራ ፍቅር የምናሳይበት አይደለም ይሄ ፍቅር ማናሳይ በፍጹም ፍቅር የለም በእነዚህ ዘንድ እነሱም ፍቅርን አያውቁ ይሄ ነው ሁለተኛ ለኛ ወዩ እውነቴን ነው ተኝተን ለሚመጣው ትውልድ እግዚአብሔር ጊዜ ሰጥቶን አቅም ሰጥቶን መስራት የሚገባን ነገር ሳንሰራ ካለፈን እኛ ሳንዘራ ደግሞ ሰይጣን መጥቶ ዘርቶ ሌላ ከበቀለ ለኛ ወዩ እውነቴን ነው ወዩ ስለዚህ ቲክቶክ ያላችሁ ላይክ የምትስታረጉ ኮሜንት የምታረጉት የምትከታተሉ ሰዎችን ማወቅ አለባችሁ ይሄ by the way I'm sorry to say this እነዚህ ወንድና ሴት ሆነው የሚሰሩ ድራማ ቲክቶክ እንደ ድራማ አድርገው የሚሰሩ ቲክቶከሮች አክት የሚያደርጉት እንደ ሴት ሆኖ ወንድ ሆኖ እንደ ሴት አድርገው ሴት ሆኖ ደግሞ እንደ ወንድ አድርገው ጺም አድርገው የሚያደርጉ ሰዎች by the way ከዚህ ነው የሚጀምረው
ከዚህ ነው የሚጀምረው እንዳትሳሳቱ። so you should have to stop አንቺ አንተ ማለትን መለማመድ አለብን። ወንድን አንተ በሉት፣ ሴትን አንቺ በሉት። በቃ አለቀ። የአራዳ ቋንቋ መስሎን እኛ አንቺ እንላለን። ወንድን ማ ኖ ኖ መሆን የለበትም። እነዚህ ወንድና ሴት ሆኖ ደግሞ የሚሰሩትን ድራማ እነዚህንም አንፎሎ ማድረግ አለብን። ይሄ ባሪያችሁ ቀስ ቀስ እያለ ማንነታችሁ ወንድ ነኝ ወይስ ሴት ነኝ፣ እኔ ሴት በሆኑ ኑሮ ያምርብኝ ነበር እያሉ ይመጣሉ። እውነቴን ነው። ሴት በሆን እንዴት አይነት ቆንጆ ነኝ እያሉ ወደ ራሳቸውን ወደ ሴትነት ያጠጋጋሉ። ቢ ሲሪየስ ወገን። ላይክ አድርጉ። ላይክ እንዳታሉ። what up to you what does it mean? አንቺ ራስሽ ማን ነሽ? ኬት ነሽ? እኔ እንደ ሴት አድርጌ አላውቅም በፍጹም። እኔ ወንድ ነኝ። እንደ ወንድ ነው አክት የማደርገው። ሴት ልሆን አይችልም። ቆሜ ነው የምሸናው። እኔ ወንድ ነኝ። ወንድነት ይሰማኛል ሁል ጊዜ። ሴት አይደለሁም። እንደ ሴት አክት አድርጌ አላውቅም። እንደ ሴት አክት አድርጌ አላውቅም። ሰዎች እዚህ ውስጥ ያላችሁ ሰዎች ስሙኝ። ከዛሬ ጀምሮ የምሬ ነው። የፈለገ ነገር ይቅርብን። መዝናናቱ ይቅርብን። ምንድነው የምታወሪው? አውሪው። እዚህ ውስጥ አውሪ። ማውራት ከፈለገሽ ከፈለግ ሴት ነሽ ቤቲ ከፈለግሽ ልታወሪ ይችላልሽ። ያው አውሪ የምትፈልግ ማለት የምትፈልጊው ነገር ግን ወንድ ሆኑ እንደ ሴት አክት የሚያደርጉ የኢትዮጵያ ቲክቶከሮች እውነቴን ፎሎ የምታደርጉት ላይክ የምታደርጉት ማቆም አለባችሁ። ላይክ አታደርጉ ከአሁን በኋላ። ከዚህ ነው የሚጀምረው። ከትንሽ ነው የሚጀምረው። ሴት ሆነችው ወይ ጺም ብኖረኝ እንዴት ያምረኛል ምናምን እያሉ እንዴት ያምርብኝ ነበር ሴት በሆን ነው ምናምን እያሉ ይሄ ጅማሬው ነው። ትንሹ ነው። ቀስ እያለ ሲያድግ ምንድነው ወይ ተሳስተዋል ማለት ነው። እግዚአብሔር ሲፈጥረኝ ወንድ አድርጎ ሴት አድርጎ በፈጠሩ ኖሮ በጣም ቆንጆ ነኝ ይላሉ። ወደ ሴትነት መቀየርን በቀላሉ ይለማመዳሉ። ኦኬ ግርግር አልፈልግም። ሀሳብሽን በትክክል መናገር የምትችይ ከሆነ እሺ ግቢ። አቤት ማን ልበል? ሰላም ሰላም ሰላም። ማን ነሽ አንቺ? እንዴ ተረጋጋ እንጂ መጀመሪያ እኮ ሰላምታ ነው የሚቀድመው። እኔ እኮ ማለት ሰላም ማለት አልችልም ማለት ነው። መጀመሪያ ቀጥታ ወደ ገደለው መግባት ነው የምትፈልገው? ይቅርታ ድምጽ እኮ አይሰማኝም ወንድሜ። ድምጽ የማይሰማኝ ከሆነ ንገሩኝ እስኪ። Yes.
አዎ ማለቴ መጀመሪያ አልሰማው ነበር ስለምን እንደምታወራ ስላልተረዳሁት ነው። ማለቴ what happened to you ምናምን ነገር ብዬ ተናደ ስለምታወራ ፊትክን አይቼ ስለተረዳሁት ነው። ማለቴ ምን ሆነህ ነው ምናምን ነገር ቢጠየቅኩት ደግሞ አንተ የመለስከኝ መልስ አንቺስ ማን ነሽ ማን ነባሽ ምናምን ነገር እ ቆይ እስኪ አንዴ ምን ነበር ያልከኝ? ይቅርታ። ላይፍ ስለሆነ በእንትን በትክክል አላነበብኩም። አይ ችግር የለውም። እና ምን ነበረ ማለት ምን ተፈጥሮ ነው እንደዚህ ተናደ የምታወራው? ማለት ወይኔ ድምፅህ እኮ ለኔ ግን እንጃ ለምን እንደሆነ ግን አይቆራረጣል። ምንም አይመጣልኝም እኔ ጋር። አሁንስ ኦኬ አሁን ይሰማኛል። አዎ ትንሽ ትንሽ ብዙም አይደለም ግን ሰው እግዚአብሔር የሞተለት ሰው መጀመሪያ እግዚአብሔር በእጁ የሰራ ሰው ከዛ መጥቶ ሰው ሲወድቅ ደግሞ እግዚአብሔር መጥቶ ከጭቃው አውጥቶ የከበረ ስፍራ ያስቀመጠ ሰው ነው። እሺ የምታይ ሰው ማለት ሰው ልክ ነህ። ማቆ ሰው ደግሞ ያጋጥም እዚህ ሰውነት ወጥቶ ሰው ከእንስሳ በታች ሲወርድ ስለ እንትን ያወራን ነበረ። ስለ ምንድን ነው? ስለ እርኩሶች እነዚህ ሴትነት ወንድነትን የማያውቁ ማለት ነው። ስለነሱ ይህ ስማት ሞትም ስለማድረግ ስለማፈልግ ነው። እነዚህ ሰዎች ደግሞ ፍቅር አያስፈልጋቸው፣ ርህራሄ አያስፈልጋቸው፣ እግዚአብሔርም አራራላቸው። ስለዚህ ማጥፋት ነው የሚገባን። ከፊታችን ልናስወግደው ይገባል። እነዚህ ሰዎች ለምንድነው የምናስወግደው? እግዚአብሔርም እስራኤልን ከግብፅ ወደ ከነዓን ሲያስገባ የእስራኤል በሄደ ባለፈበት ሁሉ የነበሩት ሕዝብ ከትንሽ እስከ ትልቅ እርጉዝ፣ አሮጊት፣ አዛውንት ሳይሉ ነው ጨርሶ ከተማ ይወርሱ የነበረው የወረሱ ነበር። ራይት ግን ማለት ነው መጀመሪያ እግዚአብሔር ሰውን ሲፈጥር በምድር ላይ ምንም ነገር አልነበረም። ነገር ግን አዳምን እና ሔዋንን ሲፈጥር ወንድና ሴት አድርጎ ነው የፈጠረው። እኔንም የፈጠረው እግዚአብሔር ነው፣ አንተንም የፈጠረው እግዚአብሔር ነው። ነገር ግን በአንተ ላይ አንተን በንጹህ ሰውነትህና ለአንተ ምንም ነገር ሳይጎድልህ ምንንም ነገር ሳያንስ የሰጠ በአንተ ላይ እግዚአብሔር የሚያውቀው ምክንያት ይኖራል። ያ ደግሞ በሌላ ሰዎችም ላይ እግዚአብሔር የሚያውቀው ምክንያት ይኖራል። ያንን እንደዚህ አይነት ነገርን የሚፈጥረው ማለት ነው።